السلام عليكم ورحمة الله وبركاته. ودنا يتكبراتو مسلم وندموچه እንዲሁም እህቶቼ እንዲሁም ክርስቲያን ወገኖቼ ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? የአላህ Subhanahu Wa Ta'ala መልካም ፍቃድ ሆነና ይሄው ለነገናኝ በቅተናል ማለት ነው። ዛሬ በእውነት በዚህ ቪዲዮ ላይ እመጣለሁ ብዬ አላሰብኩም፣ ግን የአላህ Subhanahu Wa Ta'ala ሆነና የተወሰኑ ሜሴጆች መጡብኝ። እኔም ያየሁት ነገር ስላለ እሱ ነገር ሼር ላደርግ ስለፈለኩኝ ነው። ምንድነው በዚህ ሰሞን እየታያሉ ሳውዲ አረቢያ ላይ ያሉ ሴቶች እንዲናቸው አረባ ሴቶች እንዲናቸው የሚገር በብዛት እየሰማን ነው። ከሚቶች ውስጥ አንደኞቹና ወይም አብዛኞቹ አረብ ሀገር ላይ ተቀምጠው አረብ ሀገር ያሉ እህት ነው ወንድሞችን የሚያሉ ሰዎች ናቸው። እስቲ ኢንሻአላህ ስለነሱ የተወሰነ ነገር ለማለት ፈልጋለሁ። መጀመሪያ እኛ የሰው ልጆች ማለት ነው አላህ Subhanahu Wa Ta'ala ጭንቅላት ሲሰጠን ልናስብበት እንጂ አንገት ማሳመሪያ ወይ ፊዚካል ማዛመሪያ አይደለም። እና ጭንቅላታችንን ስናስበው ማለት ነው ወይም አነክ ስንናገር እንዲ ሚዲያ ላይ አብሶ ፖስት ስናደርግ ሰዎችን ሊጎዳ ይችላል። ኔጌቲቭን ፖዚቲቭን ሳይድ አይተንና አስበን ሊሆን ይገባል። አረብ ሀገር እኔም አረብ ያለሁት አረብ ሀገር ላይ ያሉ እህቶችን አቃቸዋለሁና ስለነሱ መናገር ስላለብኝ አንደበቴ መታሰር ስለሌለበት ነው የመጣሁት። የመጀመሪያ ነገር አንድ ነገር ወይም እከሌ እንደዚህ ነው ብሎ ከመናገር ያ ሰውዬ ምንድነው ያ ሰውዬ አረብ ሀገር ያሉን ሰዎችን ይወክላሉ ወይ ማለትም አሁን ብዙ ጊዜ እየተባለ ያለው አረብ ሀገር ያሉ ሴቶች ሺሻ አጫሽ ናቸው፣ ዱርዬ ናቸው፣ ወንድ እንደዚህ ናቸው፣ ለወንድ ገንዘብ ይከፍላሉ፣ በቃ የማይባል ነገር የለም። አርግጥ ነው ፌስቡክ ላይ ብዙ ነገሮች እናያለን። አረብ ሀገር ላይ ተቀምጣ መዳሟ ስትወጣ የመዳሟን ልብስ ለብሳ የመዳሟን ቻፕስቲክ ተቀብታ የምትል ሴት ብዙ ሴቶችን አይተናል። እነዛ ሰዎች ታዲያ ሌሎችን ይወክላሉ ወይ? ስንት ፐርሰንት ቢሆኑ ነው አረብ ሀገር ካሉት ብለን ብናይ ኢምንት ናቸው። የመጀመሪያ ባንግራውንዳችን ወይም ወደ ራሳችን እንመለስ። አረብ ሀገር ላይ በብዛት የሆነ 97% ማለት በሚቻል መልኩ የሚወጡት ሴቱም ሆነ ወንዱ ምን ለማድረግ ነው? ሳንቲም ለማግኘት ነው አይደለም? ቤተሰብ ለመደጎም። ባለትዳር ይሁኑ ሴቶች ደግሞ በቃ ልጆቻቸውን ማስተማር ያልቻሉ የመሳሰሉት ሰዎች ምን ሊያደርጉ ነው? ቤተሰቦቻቸውን ሊደጉሙ፣ የተወሰነች ሳንቲም ሊይዙ፣ ከቻሉም ደግሞ መንቀሳቀሻ ይዘው አገር ቤት ገብተው ከቤተሰቦቻቸው ጋር ከሚወዱት ባለም ካላቸው ከሚወዱ ልጆችም ያላቸው እንደዛ አይነት ኑሮ ተመኝተውን ነው የሚወጡት። አንዳንዶቹ ደግሞ ምን ፈልገው ነው የሚወጡት? መዳም መሆን። የአረቡ ሚስት ቀምጬያት አረቡን እንደዚህ አድርጌ ከዛ መዳም ሆኜ እቀመጣለሁ ብላ ትወጣለች። ልክ ከዛ በኋላ አረቧ በስራ ስትወጥራት ወይም እንደዚህ ነክሳ ስትይዛት ፌስቡክ ላይ ቁጭ ብላ ምን ትሆናለች? አረቦችና አረብ ሀገር ስላሉ ሴቶች ማጥላላት ትጀምራለች ማለት ነው። ወላሂ ዛሬ አንድ እህቴ የላከችልኝ ሜሴጅ በጣም ይረበሸኝ። ከዚህ በፊትም እንደዚሁ ባለ ትዳር የሆኑ በጣም ክብራቸውን የሚጠብቁ ሃይማኖተኛ የሆኑ ብዙ ሴቶች አሉ አረብ ሀገር ላይ ማለት ነው። በጣም ክብራቸውን ስነ ስርዓታቸውን ይዘው የሚሄዱ ክርስቲያኑም ሆነ ሙስሊሞችም ማለት ነው። አንዳንድ ደግሞ ጋጠ ወጣሉ። ተግባባን? ጋጠ ወጣሉ። ልክ እዚህ በመጣች ሰዓት ፍሪደም ታገኛለች። ቤተሰብ አይቆጣጠራትም ምናምን። እሷ በምትሰራው ስራ ታዲያ ሌሎችን መሳደብ ከህሊና አንጻር አይከብዳችሁም ወይ? ሁላችንም እኮ መስኡልያነት ወይም ኃላፊነት አለብን። እና ሰዎች በቃ ይከፋሉ። ከመከፋትም ውጪ ያልሆኑትን ነገር ስንናገራቸው በጣም ይከብዳል። ሊያ ምናምን የሚባሉ አንዳንድ ፔጆች አሉ። ለምንድን ነው እንደዚህ አይነት ነገር የምታደርጉት? አው ሀበሻው ይተራረዳል፣ ሀበሻው እርስ በርሱ ይመቃቀኛል። ሁሉም ነው እንዴ? አይደለም። በጣም ጥሩ ሰዎች አሉ። ለምንድን ነው እንደዚህ የምናደርገው? የአረብ ሀገር ትዳር የሚል ነገር ደግሞ አይቻለሁኝ። እውነት ነው። እሱ ላይ ብዙ ኸጣ ወይም ጥፋቶች አያለሁኝ። በምችለው መጠንም እማከራለሁኝ።
ማለትም ብዙ ሰዎች እዚህ አረብ ሀገር ላይ ሰው ሲወጣ ምን ይዞ ነው አላማ ቤተሰብ ለመርዳት ነው። ከዛ ደግሞ የትዳር አጋር ቢገኝ የተማራጭ ነው ጥሩ ነው እድሜ እየሄደ ስለሆነ ባገባ በወልድ የሚል ምኞት አለ። ያንን ነገር ለማሳካት እንግዲህ ይጋባል ሰው ይለያያል። ብዙ ጊዜ መለያየት የሚመጣው ከምንድነው ታዲያ? ብዙ ጊዜ አረብ ሀገር ላይ ያለ ትዳር ብዙ ጊዜ የሚፈርሰው ምንድነው? ሆይ 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 ተብለው የሚመክራት የለም የሚመክረው የለም። ከትዳር በፊት ሁሉን ነገር ይጨርሳሉ። ሁሉን ነገር የቀረው ነገር ምን ይሆናል? ሐቢብቲ ሐቢቢ ምናምን ይባላል። እሷ ደግሞ ካላት ጉጉት የተነሳ አንዳንድ ጊዜ ያላትን ሳንቲም አውጥታ ትሰጧለች። በየወሩ አምጥታ ታስረክበዋል። ከዛ ያገባል። ከዛ ካገባ በኋላ የሰው ልጅ በባህሪው አላህ Subhanahu Wa Ta'ala ሲፈጥረው ምንድነው ተጨማሪ ነገር ነው የሚፈልገው። ተጨማሪ ነገር 1 ሚሊዮን ብር የሚፈልግ ሰውዬ 10 ሚሊዮን ብር ብትሰጠው 50 በሆነልኝ ነው የሚለው። 50 የተሰጠው ደግሞ እንደዚሁ 1 ሚሊዮን ቢሊዮን በሆነልኝ እያለ ነው የሰው ልጅ ንያው። ስለዚህ ያ ወንድ ልጅን እንግዲህ ቤተሰብ የለም የሚመክራት የለም። ከዛ በኋላ እንደዚህ ትዳር ከያዘ በኋላ ትዳሩ ላይ ሆይ 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 ተብሎ ታሪክ ይሰራ ተብሎ በጣም ትልቅ ድግስ ይደረጋል። የሰው አገር ላይ ለምን የመጀመሪያ ፊትና የሚጀምረው እዛ ጋር ነው። ያልሆኑትም መሆን ለምን? አረቦች የሚደግሱት አገራቸው ነው፣ ባህላቸው ነው፣ ሀብቷላቸው። እኔ አንቺ ግን ለስደት ነው የወጣነው፣ ሳንቲም ልናገኝ ነው የወጣነው። ለምንድነው አንከርተሽ ኒካህ አታስሪም ወይ? ቤት ውስጥ 10 ሰው 15 ሰው 20 ሰው መደገስ ካለበት ቤተሰቦች ጋር እናትሽ አባትሽ ባሉበት ሰዓት ኢኮኖሚህን በማይጎዳ መልኩ። ከዛ በኋላ ምትላል እሷ ስራ ላይ ናት፣ እሱ ኢጃዛ ቦታ ነው። ብዙ ሴቶች ፊት ነው ያሆኑበታል። የማይፈሩ ሴቶች ብዙ ጊዜ ይሄ ነው ትዳርን የሚያናጋው። ስለዚህ ሁላችንም ልንጠነቀቅ ይገባናል። ለአንዷ ያልሆነዋን ወይም ያቺን ልጅ ጓደኛሽን አግብቶ ከዛ በኋላ አንቺን የሚፈልግሽ ከሆነ አቅም ካለው ያግባ። ሁለተኛም ሶስተኛም ኢስላም ፈቅዶለሻል። አቅም ካለው ነው ግን ሊንከባከብሽ የሚችል ሪጃልነት ካለው የገንዘብም አቅም ካለው 2-3 አላህ ፈቅዶለታል። ብዙም ኒዕማ አለው አግባቱ። እሱም የሚፈተንበት ነው። ካልቻለ ግን ለዛች ያልሆነ ለኔ ይሆነኛል ብለሽ አታስቢ። ከዚህ ውጪ ደግሞ እንደ ሸሪዓውም ደግሞ ሴት ልጅ ሰርታ ወንድ ልጅ ልትቀልበው ልታስተዳድረው አይገባም። አይብ ነው አስለን። ስለዚህ ኢንሻአላህ አረብ ሀገር ላይ ያሉ እህቶችን ለቀቅ አድርጉ። አረብ ሀገር ላይ ያሉ ሰዎችን ለቀቅ አድርጉ። የሆነው ብዙ ሰዎች ሳይሆኑ በጣም ጥቂት ሰዎች አሉ የመዳማቸውን ልብስ የሚለብሱ ያልሆኑትን ለመሆን የሚሞክሩ። ዝም ብሎ የሆነ ለመስራት ጭንቅላታቸው ያልተከፈተ ለመለወጥ ጭንቅላታቸው ያልተከፈተ እነዛን ሰዎች ኢግኖር አድርጓቸው፣ እርሷቸው። እዚህ አረብ ሀገር ላይ የወጣሽው ታርጌት አለሽ። ምንድነው? ቤተሰብሽንና የራስሽን ህይወት መለወጥ ነው። አስቀምጪ ሳንቲም እንደ ቆብ አድርገሽ እንደምን አድርገሽ አገር ቤት አስተማማኝ ሰው ካለሽ አገር ቤት ላኪ። አንተም ላክ። ስራ አትናቅ። ስራ ለይለወና ሐራ። ዛሬ የምትሰራው ስራ ነገ ያስከብረሃል። ይሄ ነው ትልቁ ነገር። ይሄ ትልቅ ለውጥ ያመጣልሃል። ራሳችንን እንለውጥ። የሥራ ባህላችን ደካማ ነው። የሥራ ባህላችን በቃ እንበለው እናንቃው፣ ጠንካራ እንሁን። ሞባይል አትነካኪ። ሞባይል ስራ ቦታ ላይ ሆነሽ ጠንካራ። አሁን ስራ አረቦቹ ወደ ግሎባላይዜሽን እየተሸጋገሩ ነው። ይሄ ማለት ራሳቸውን በራሳቸው የማስተዳደር ራሳቸው በራሳቸው የመስራት ሁሌ አረብ ሀገር እንደ ራሳችን አይሆንም። ከዚህ ውጪ አረብ ሀገር ያሉ ሰዎችን የምትሳደቡ ሰዎች በጣም አይብ ነው። አላህን ልትፈሩ ይገባል። ሰርግ ላይ አሁንም ቅድምም እንዳልኩት ከዚህ ውጪ ደግሞ ሙስሊሞች ሙዚቃ ሐራም ነው። ስትጋቡ ሙዚቃ ሐራም ነው። ከዚህ በፊት ከዛሬ 5 ወር 6 ወር 7 ወር በፊት እንደዚህ ኒቃቢስት እህቶች ሙዚቃ ከፍተው ይጨፍራሉ። አንዷ ደግሞ ትቀብረጻለች። ከፍ አንቺ እህቶችሽን አይብ ታወጫለሽ። ያ ነገር ፌስቡክ ላይ ተለቆ ብዙ ትዳር ተናጋ።
በስንት መከራ እንዲጠፋ ተደረገ። በስንት መከራ። ሙስሊም ብሎ ማለት ምን ማለት ነው? የወንድሙን የሙስሊሙን የእህቱንም የወገኑንም አይብ የሚሰትር የራሱን ነውር የሚደብ ነው። ሰውነን በአደም ኸጣ የሰው ልጅ በታሪክ በተፈጥሮ አጥፊ ነው። ብዙ ጥፋት ያጠፋል። ግን የምናጠፋው ጥፋት ምን አይነት ጥፋት ነው መሆን ያለበት? የሰዎችንም እንደዚሁ ገደል ይዞ የሚገባ ነገር አይደለም መሆን ያለበት። ሐራም ነው። እዛው ጋር ከሙዚቃው ጋር ደግሞ አሁንም ዛሬ ነው ከትላንት ወዲያም የተፖስተው እንደዚህ ነው። እየተሰወርሽ ነው ትላታለች። ከቪዲዮ በላይ ደግሞ አላህ ያልጋ ብትያዥስ። ለማንኛውም ያገቡት በዛን ቀን ያገባችሁ ሰዎች ካሁን በኋላ የምታገቡ ሰዎች እንደዚህ መጠጥ ሳውዲ ላይ ክልክል ነው። ሌላም አረብ ሀገር ላይ ያላችሁ ሰዎችም እንደዚህ አብሶ ሙስሊሞች ሐራም ነው መጠጡን ምኑን አዘጋጅተሽ ሰዎች ወደ ሐራም ጋብተሽ አንቺ የምትጋቢው ትዳር አይሆንም። አንተም አላህ ይጠይቃል። በአጭሩ ኒካህ ማሰር ይቻላል። ሳንቲምህን ቆጥብ፣ ሳንቲምሽን ቆጥቢ። አረብ ሀገር ያላችሁ ስም አታጥፉ። ሌላ ሀገር ላይ ያላችሁ ሰዎችም አረብ ሀገር ላይ ያላችሁ ጥላቻ የኢስላም ጥላቻ የሆኑ ሰዎች አሉ። አረቦች ሙስሊሞች ናቸው ስለዚህ እንስደባቸው፣ አረቦች ሙስሊሞች ናቸው ስለዚህ እናጥላላቸው የሚል እነሱን እንርሳቸው። በቃ እነሱ ላይ አላህ ጋርዶባቸዋል፣ እነሱን ተጨፍኖባቸዋል። እውነቱን ማየት አይፈልጉም። አረብ ሀገር ላይ ብዙ ነገር ሊኖር ይችላል። በደል አለ፣ ስቃይ አለ። አንዳንድ ሴቶች በጣም እነዚህ መዳሞች በጣም መጥፎ ሰዎች አሉ። ወንዱም እንደዚሁ አሰሪ። እንደዚህ አይነት ነገሮች ቢኖር እንኳን የምንሰራበት ነውና አክብረን ልንሰራ ይገባናል። ስራህን ስታከብር፣ ራስህን ስታከብር፣ ራስሽን ስትጠብቂ አላህ ይጠብቅሻል። አረብ ሀገር እያላችሁ እንትን አትበሉ። ሌላው ብዙ ጊዜ አሁን እየታየ ያለ ነገር አለ። ማለትም አረብ ሀገር ላይ ብዙዎቻችን ማሻአላህ በስደት ህይወት ውስጥ ኸይር ስራ ላይ እንሳተፋለን። ለምን ባለን ሀያት ውስጥ ወይም ባለን እድሜ ውስጥ ጥሩ ነገር ሰርቶ ማለፍ እንፈልጋለንና ማለት ነው። እና ለመስጂድ፣ ለየቲሞች፣ ለመድረሳ መሳሰሉት በጣም በተለያየ መንገድ ላይ ሳንቲም ይወጣል። ይሄ የሚወጣ ሳንቲም ነገ የውመል ቂያማ ምን ይሆናል? ብዙ ነገር ያመጣል። ኸይር ነገር አለው። ግን ስናወጣ ሳንቲም ምን መሆን አለበት? ራስን በማይጎዳ መንገድ ነው መሆን ያለበት። አንዳንድ ጊዜ የሆነ መድረሳ ባለፈው እንደዚህ እንትን ብሎ በቃ የሶስት ወር ወይም የሁለት ወር ደሞዛችንን ብናወጣ ይሄ መድረሳ ይገነባል። እንደዚህ ወንጀል ውስጥ የሚከት ኸይር ስራ ውስጥ አትግቢ። ማለትም እንደዚህ ያለንን ሳንቲም ካወጣን በኋላ ልንቆጭ የምንችልበት ማለት ነው። አቅምሽ ከቻለ ማሻአላህ እንዲህ አይነት ኸይር ስራ ላይ መሳተፍ ትልቅ ነገር ነው፣ ኒዕማም ነው። ያ ካልሆነ ግን ሁል ጊዜ ምን ሊሆን ይገባል? አቅምን ባገናዘበ መልኩ ልንሄድ ይገባናል እንጂ ካወጣሽ ከሰጠሽ በኋላ ንዳማ ውስጥ የሚከት ነገር መሆን የለበትም። ሳንቲምንም መቆጠብ እኮ ሐላል ጥሩ ስራ መስራት፣ ለራስሽ ሳንቲም ማስቀመጥ፣ ቤተሰቦችን መርዳት ራሱ ዒባዳ ነው። ድህነትን ልትነቂው፣ ድህነትን ልትፈሪው፣ ድህነትን ልትርቂው አንተም ወንድሜም እንደዚሁ ልትርቀው ልትፈራው ይገባሃል። አንዳንድ ጊዜ ታሪክ እንስራ እየተባለ በስሜት ያለ የሌለ ሳንቲም ይወጣና ከዛ በኋላ ወይኔ ባላደረኩት ሾፍቲ ኬፍ ከኸይሩ አልሆንሽ፣ ከገንዘብሽ አልሆንሽ፣ ከገንዘብህ አልሆንክ። ስለዚህ አንድ ነገር ባወጣን ሰዓት ውስጥ አስበን ሊሆን ይገባል። አቅሜ ይሄን ያለው አንዲት ልጅ 10,000 ሪያል ልታወጣ ትችላለች። የእሷ ቆንጆ ነው፣ አላህ ይጨምርላት ማሻአላህ። እኔ ካልቻልኩ 10 ሪያል ባወጣስ፣ ካልቻልኩ 30 ሪያል ባወጣስ፣ ካልቻልኩ ደግሞ ማሻአላህ በርቱ እያልኩ ባበረታታስ። ኢነመል አዕማሉ ቢንያ። አንዳንድ ዝግጅቶች ላይ ራሳችሁን አደጋ ላይ ጥላችሁ ለምን ሰላት ግዴታ የሆነብን ሰላት ከካፊሮች የምንለይበት ሰላት እንኳን ቆመህ መስገድ ካቃተ ቁጭ ብለህ ነው። ቁጭ ብለህ ካቃተ ተኝተህ ነው አይደለም ነው። ያ ካቃተ ትተዋለህ። ስለዚህ ራሳችን ላይ ሁሉ ጊዜ እንጠበቅ። ጥንቁቆች እንሁን፣ ብልሆች እንሁን። ፌስቡክ የምንጠቀም ሰዎች እንደዚህ አረብ ሀገር ላይ ያሉ ሴቶች እያላችሁ ባለትዳር ሴቶች አሉ። ወላሂ ዛሬ የላከችልኝ እንደዚሁ ነው። እኔ ባለትዳር ነኝ፣
አረብ ሀገር ያሉ ሴቶች እንደዚህ እየተባሉ እንዴት ነው ነገሩ ኡስታዝ ነው ያለችኝ። እውነቷን ነው። ስትጠፋ ሳትደፈር ለምን ስትጠፋ በሰላም ቤቷ ብዙዎቹ ይገባሉ። አንዳንዶቹ አሁን ሊደፈሩ ይችላሉ። አረብ ሀገር ውስጥ ራሷን ጠብቃ የምትኖር ሴት ምን ማለት ነው? ከቀደረባት አይዋ ብትጠብቅም ባትጠብቅም አውሮፓም ሆነች አሜሪካም ሆነች። ከዚህ ውጪ ግን ሁሉ ጊዜ ራሷን የምትጠብቅ ሚሊዮን ሴቶች አሉ። እኔ አውቃቸዋለሁ፣ በአይኔ አይቻቸዋለሁ። ስለዚህ ዝም ብለን ስም ለማጥፋት ሀገር ቤት ያለን ቤተሰብ ለመረበሽ አንሞክር። ፌስቡክን ለጥሩ ነገር እንጠቀምበት፣ ለመልካም ነገር እንጠቀምበት። ትምህርት ክርስቲያንም ሁን ትምህርት አስተምርበት፣ ሙስሊምም ሁን ትምህርት አስተምሪበት፣ ኢባዳ ገቢበት። አስለን እንደዚህ አይነት ሰዎች አብሶ ደግሞ እንደዚህ ሰዎችን ማጥላላት ላይ የተጠመዱ ሰዎችን አትከታተሏቸው፣ እራቋቸው። ለምን ከነሱ ጋር መሄድ ከነሱ ጋር እንትን ውጤቱ ምንድነው? መብሸቅ ነው። ሆም ብሎ ነው አንዳንዶቹ በቃ ስም ማጥፋትን ነው የሚሽዩት። ስለዚህ ስራችን ላይ ትኩረት አድርገን ራሳችን ለውጤት መዳረግ መቻል አለብን። ሁሉ ጊዜ የሰው ሀገር ስደት የለም። እድሜ እየገፋ ቢደ ቁጥር ነገ የሚመጣው ነገር አይታወቅም። የሰው ሀገር ላይ ሁሌም አይኖርም፣ እድሜም እየሄደ ይመጣል። ስለዚህ ትዳር ላይ ደግሞ ትዳር መህቶች እንዲሁም ወንድሞች የመመራችሁ ነገር ቢኖር ሁሉ ጊዜ አላህ Subhanahu Wa Ta'ala ባለው ነገር ሰዓት ብቻ ነው ሁሉም ነገር የሚመጣው እንጂ እንዲሁ ዝም ብሎ የሚመጣ ነገር የለም። ራሳችን በብልጠት ራሳችን በእንትን የምናደርገው ነገር የለም። ከአላህ ጋር ያለህን ግንኙነት ከአላህ ጋር ያለሽን ግንኙነት አስተካኪ፣ ዱዓ አድርጊ። ለሰው ልጅ ፍላጎትሽን ስትነግሪው በዛ ፍላጎትሽ ተጠቅሞ ሊጠቀምብሽ ይፈልጋል። ወንድሜ ከአላህ ጋር ያለህን ግንኙነት አሻሽል። በወጣትነትህ ነው አላህ ስትገዛው የሚያምርብህ። በወጣትነትህ ነው አላህ Subhanahu Wa Ta'ala ስትገዛው የሚያምርብሽ። እርስ በርስ ልንጨካከን አይገባም፣ ልንረዳዳድ ይገባናል። እኛ ኢትዮጵያውያኖች በእምነት እንኳን ኦርቶዶክስ ሆነ ጴንጤ ሆነ ሙስሊም ሆነ ጆቫ ሆነ የአንድ ሀገር ሰዎች ነን። ሀበሻ ነው የምንባለው አይደለም እንዴ? ሁላችንም ኢትዮጵያዊ እኮ ነው የምንባለው፣ ሌላ አይደለም። እርስ በርስ ምን ልንሆን ይገባናል? ልንተዛዘን፣ ልንተባበር። ለራሳችን የምንፈልገውን ነገር ለእህትሽም ለወንድምህም ልናደርግ ይገባናል። ያኔ ከአላህ እዝነትን ከአላህ ረሕመትን እናገኛለን። እርስ በርስ ለኔ ብቻ ይለፍልኝ ወይም ሰው ሲያገኝ የምትደነግጪ ከሆነ አላህ ሊቀጣሽ ይችላል። እዚህ አረብ ሀገር ውስጥ ብዙ እህቶች ዒልምን እያገኙ ነው፣ ብዙ ወንድሞች ዒልምን እያገኙ ነው። ሁላችንም ህይወታችን እየተለወጠ ነው፣ ወደ አላህ እየተጠጋን ያለ ነው። ግን አጠጋጋችን ምን ይሁን? ብልሃት የታጠቀበት ይሁን። ቅድም እንዳልኩሽ ራስሽን አደጋ ላይ በሚጥል መልኩ አትውጪ። ንዳማ ውስጥ የሚከተት አንተ አታውጣ። ለሰደቃ ይሁን ሰደቀቱ ጃሪያ ይሁን ጀና ይሁን ጀና የሚገኘው በምንድነው? በእስራ ነው። ከስራ ውጭ ደግሞ ኢኽላስ ያስፈልጋል። እና ኢንሻአላህ ሁላችንም አረብ ሀገር ላይ ያለንም ይሁን አውሮፓም ይሁን አሜሪካም ይሁን እርስ በርስ ልንተዛዘን ይገባናል። እርስ በርስ ልንረዳዳ ይገባናል። እዚህ ጋር እምነት ምናምን የሚባለው ነገር እንታው። ከዚህ ውጪ ፌስቡክም ላይ እንደዚሁ እምነትን የምታንቋሽሹ ወገኖች ይሄን ነገር ልታቆሙ ይገባል። ፌስቡክን ለጥሩ ነገር ብትጠቀመው አያስከፍልህም። ለመጥፎ የምትጠቀመው ከሆነ ግን የሆነ ቀን ዋጋ ያስከፍል ይሆናል። እና ኢንሻአላህ ይሄንን መልእክት ለማስተላለፍ ነው። ሁላችንም ወደ ፈጣሪያችን እንጠጋ፣ እንጸልይ። ለአላህ Subhanahu Wa Ta'ala ሀገራችንን ሰላም አድርጎ ሀገራችን የበለጸገችውና እኮ ሀገራችን ላይ የምንኖር አላህ አድርገን ነው። እና በቃ ይሄን ለማለት ፈልጌ ነው። አላህ Subhanahu Wa Ta'ala መልካም ፍቃዱ ከሆነ ሀያቱ ሷሃባ የመሳሰሉትን ደግሞ ኢንሻአላህ በቅርቡ ይዤ እመጣለሁ። ከዚህ ውጪ ደግሞ እንደዚህ የደነሳችሁ የመዳማችሁን ቤት እየጨፈራችሁ የበዳጭማችሁን ሞባይል የሞዳባችሁን ሽጉጥ ሁሉ የሚይዛል እና እንደዛ አይነት ነገር ሰዎች እንዲያዩኝ ሰዎች እንዲስቁልኝ ምናምን ብለሽ የምትነሽፎ የምትቀረጪ ወገኔ ራስን ቆም ብለሽ አስቢ።
የወጣሽው ለአንድ ታርጌት ሊሆን ይገባል ሳንቲም ለማግኘት መዳምሽ ያየችሽ እንደሆነ ወይ ከስራ ታባረርሻለች ወይ ትጎዳሻለች ሷሽባት ወይ ቃዋን ስትነኪባት ስለዚህ ይቅርብሽ ሁሉም ነገር አገር ላይ ይሆናል ሳንቲም ነው ያሽ እንደሆነ አገር ቤት ተኳኩለሽ ከፈለግሽ ትጨፍሪያለሽ ይሄንን ነው ምለው ሰላም ለእናንተ ይሁን ወሰላሙ አለይኩም